ምድርን ዓለምን ማህበረሰብና ቤተክርስቲያንን ለመለወጥ እንደ ጨውና እንደ ብርሃን እንድንዘጋጅ የሚያበቃ ትምህርት ነው። በዚህ ትምህርት በጣም ደስ ብሎኛል። እኔም ተሳታፊ ስለሆንኩ እንደ እድለኛ ነው የምቆጥረው። የዘንድሮ ትኩረቴ ነው። በተለይም ደግሞ አሁን ሀገራችን ባለችበት ሁኔታ ደቀ መዝሙርነት የወቅቱ የእግዚአብሔር ጥሪ ነው ብዬ ነው የማምነውና ይህን ዕድል ስላገኘሁ በጣም ነው የማመሰግነው። እግዚአብሔር አብዝቶ ይባርካችሁ። የዓመቱ መሪ ርዕስ የተለወጡ ለዋጮች የሚል ነው። ደቀ መዝሙርነት ማህበራዊ ተሳትፎና ሀገራዊ ለውጥ የሚል ሀሳብ አለው። እግዚአብሔር ረድቶናል። ከብዙ መሪዎችም የሰማነው ምስክርነት በጣም የሚያበረታታ ነው። እዚህ በመምጣታቸው ከስልጠናው እንደተጠቀሙ ለህይወታቸው ትርጉም ያለው ነገር እንዳገኙ እየነገሩን ነው። ይሄ ደግሞ ለእኛ ትልቅ ነገር ነው። ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ኦኬ፣ እኔ ካስተማርኩት የእስጢፋኖስና የፊልጶስን ህይወት ነው ያስተማርኩት። እንግዲህ ለሰሚዎች እንዲቀር የምፈልገው በእውነት ጅማሬው ጥቂት ነበር እስጢፋኖስና ፊልጶስ፣ ፍጻሜያቸው ግን አገርንና ማህበረሰብን በመቀየር የታወቁ ናቸው። እንግዲህ ለፊልጶስና ለእስጢፋኖስ የሰራ ጸጋና ኃይል ለኛም ይሰራል። ተረኛ ፊልጶስና እስጢፋኖሶች እኛ ነን። በተሰጠን ዘመን ባለንበት ማህበረሰብ ውስጥ ለዋጮች እንድንሆን እግዚአብሔር ይርዳል። ከዚህ ትምህርት ይዘን እንድንሄድ የምፈልገው ነገር የእግዚአብሔር ልጅ ሆነን በማህበረሰብ ውስጥ የሚያበራ ኮከብ እንድንሆን ነው። እግዚአብሔር በዚህ ጸጋውን ይስጠን። ድነትን መጽሐፍ ቅዱስ በሚያስተምረው መንገድ በትክክል ማስተማር ለደቀ መዝሙርነት ህይወት መሰረታዊ ነው የሚል እንድምታ ያለው ትምህርት ነው እኔ ያቀረብኩት። ቤተክርስቲያን ራሷን ከፍሬያማነት አንጻር መገምገም አለባትና መጽሐፍ ቅዱሳዊ የሆኑ የፍሬያማነት መለኪያዎችና መጽሐፍ ቅዱሳዊ ያልሆኑ የፍሬያማነት መለኪያዎች ምንድናቸው የሚለውን ያየን። ጽኑ ተስፋ አለን። ጽኑ ተስፋ አለን። ያ ጽኑ ተስፋ ኢየሱስ ይመጣል። ሃሌሉያ። ታማኝ አድርገህ ቆጥረህ በቤትህ ከሾምከኝ